እስከ 150 ዓመት መኖር ይቻል ይሆናል ብለው ሲወያዩ የተሰሙት የቻይና ፕሬዚዳንት ወር ባልሞላ ጊዜ ውስጥ በቻይና አንድ ከእርጅና ወደ ወጣትነት መመለስ እንደሚቻል የሚያመላክት ጥናት ለንባብ በቅቷል። ያው አብዛኞቹ በሽታዎች ከእርጅና ጋር የተያያዙ ናቸውና በተለይ ባደጉ ሀገሮች 80 እስከ 90 ከመቶ የሚሆኑ በሽታዎች ከእድሜ መጨመር ወይም ደግሞ ከእርጅና ጋር የተገናኙ እንደሆነ ይታወቃል። አንድ ተመራማሪ እንደገለጸው ዓላማው እርጅና የተፈጥሮ ሂደት ወይም ደግሞ እውነታ ሳይሆን እርጅና እንደማንኛውም በሽታ ማከም የምንችለው በሽታ ማድረግ ነው ብለዋል። ዓላማቸው ማለት ነው። ያው የተሰራው ጥናት ምን ነበር የሚለውን ስናይ የተሰራው ጥናት እነዚህ ማካኬስ የሚባሉ የዝንጀሮ አይነቶች ላይ ነው የተሰራው። እነዚህ የዝንጀሮ አይነት የተመረጡበት ምክንያት ምንድነው? ከሰው ጋር ብዙ የሚመሳሰል የሆነ የዘረመል ሁኔታ ስላላቸው ነው። እና ይህን መድኃኒት የወሰዱት ዝንጀሮዎች በእርጅናቸው ምክንያት ሲታዩ የነበሩ ስሜቶች ሲቀለበሱባቸው ታይቷል። ለምሳሌ ተዳክሞ የነበሩ የደም ህዋሶች መነቃቃት፣ ትኩረት መጨመር፣ የአጥንት ጥንካሬ መጨመርና ሌሎች ከ10 በላይ የሚሆኑ እርጅናን የሚያመላክቱ ወይም ደግሞ የእርጅና ማሳያዎች ሲቀለበሱ ተስተውለዋልና በተጨማሪ መድኃኒቱ ምንም አይነት የጎንዮሽ ችግሮች ላይ እንስሶች ላይ አላሳየም ነው። ከዚህ በፊትም ተመሳሳይ ጥናት አይጦች ላይ ተሰርቶ በእርጅና ውስጥ የነበሩ አይጦች ወደ ወጣትነት እንዲመለሱ ማድረግ ተችሏልና በእርግጥ መድኃኒቶቹ ሰዎች ላይ ጥናት ተሰርቶ ውጤቱ እርጅና መቀልበስ እንደሚቻል ብዙ ሂደት ቢቀረውም እንደውም ቢሳካ በጣም ብዙ ውዝግብ የሚያነሳ ይመስለኛል። ለምሳሌ ይህ ነገር ቢሳካ ጥሩ ነው ብላችሁ ታስባላችሁ ወይ? ከተፈጥሮ ጋርስ አይጋጭም ወይ? ለምሳሌ አሁን ያው የሰው ልጅ የተፈጥሮ ሂደት አለ መወለድ መሞት የሚለውና ከዛ ጋር አይጋጭም ወይ? በተጨማሪም ነው ፍትሃዊነት ይኖረዋል ወይ? ለምሳሌ አሁን ይህ ነገር ቢሳካ ለሁሉም መቼስ ይሆናል ተብሎ አይታሰብምና የሆነ ፍትሃዊነት ሊጎለው ይችላል ወይ ብላችሁ ታስባላችሁ? እስቲ ያላችሁን አስተያየት ኮሜንት ላይ አስቀምጡልኝ።